ተመልከቱ ይሄ ልጅ እንዴት ደስ እንደሚል። ኧረ እሱም ባረገኝ። ተመልከቻት እንዴት አባቷ ነው የምታምረው። እሷም ባረገኝ። ሲያዩህ በህይወት ላይ ተስፋ የቆረጥክ ትመስላለህ። ምን ሆነ ነው? ተመልከተኝ እስቲ። የኖርክ ያለሁት የጨለማ ህይወት ውስጥ ነው። ማንም አይወደኝም። የሰው ልጆች እንኳን በድንጋይ ያባረሩኛል። በዛ ላይ ደግሞ የሰውነቴ ከለር ጥቁር ነው። ፈጣሪ ቁር አድርጎ ፈጥሮኝ ህይወቴን እንዲጠላት ነው ያደረገኝ። ምናልባት አንድ ድል ቢሰጥህ ምን መሆን ትፈልጋለህ? ምኞቴን ላሳካልህ እችላለሁ። ውሃ ላይ የምትንሳፈፏን ቆንጅዬና ነጯን ዳክዬ መሆን እፈልጋለሁ። እባክህ ከቻልክ ዳክዬ አድርገኝ። ጥሩ ዳክዬ አደርግሃለሁ። መጀመሪያ ግን አንድ ጊዜም ቢሆን ዳክዬዋን ሄደህ ማግኘት አለብህ። ዋው ምን አይነት ውበት ነው ፈጣሪ ሰጠሽ። ስትታይ በጣም ነው የምታምሪው። እዚህ ሰላማዊ ስፍራ ላይ ህይወትሽን እያጣጣምሽ ነው ያለሽው። ማን ነው ደስተኛ ናት ብሎ ይነገረ? ማለት ምናልባት እኔ ነጭ ልሆን እችላለሁ። በዛ ምክንያት ግን ብዙ የሚመጡብኝ ችግሮች አሉ እና አንቺ ደስተኛ ካልሆንሽ ሌላ ማን ሊሆን ይችላል? እኔ እስከማውቀው ድረስ ፓሮት ቆንጆ ከለሮች ያሏት ደስተኛና የተሻለች ትመስለኛለች። እንዴት አይነት የሚያምር ከለር ነው ያለሽ። ምን አይነት ቦታ ላይ ቁጭ ብለሽ ህይወትሽን በደስታ እያጣጣምሽ ነው ያለሽ። ማን ነው እሷ በህይወቷ ደስተኛ ናት ያለ? ማለት ደስተኛ አይደለሽም? ደስተኛ አይደለም። በምታዩበት ስቃይን እንጂ ደስታን አላተረፍኩበትም። አንዴ በሰው እጅ ከገባው ዘላለሜን በብረት ተዘግቶብኝ ነው የምኖረው። እዚች ምድር ላይ ውብና ደስተኛ የሆነችው ፒኮክ ናት። እንዴት የምታምሪ ፍጥር ነሽ። ለአንቺ ሲሉ በጣት የማይቆጠሩ ሰዎች እዚህ ድረስ ይመጣሉ። ልክ ነህ። ሰዎች ተሰብስበው እኔን ለማየት ይመጣሉ። ያ ግን እኔን ያስደስተኛል ማለት አይደለም። ዘላለሜን ታጥሬ እንድኖር ተፈርዶብኛል። አይ እሺ፣ ታዲያ ማን ነው ነፃነቱን አግኝቶ ደስተኛ የሆነ? እንደምትመለከተው ሁሉም በሰዎች እጅ ስር ተቆልፎባቸው ነው የሚኖሩት። ለእኔ አንድ እድል ቢሰጠኝ አንተን ነበር መሆን የምፈልገው።